ሰላም ጤና ይስጥልን ውድና የተከበራችሁ የቻናላችን ቤተሰቦች ዘወትር አክብሮታዊ ሰላምታችን በያላችሁበት የዓለም ጥግ ሁሉ ይድረሳችሁ እያልን ለሰዓቱ ለእናንተ ይመጥናሉ ያልናቸውን ዕለታዊ አነጋጋሪ ዘገባዎችን ልናስደምጣችሁ በተለመደው የመረጃ ሰዓታችን ተመልሰን መጥተናል። ውድና የተከበራችሁ የቻናላችን ቤተሰቦች አብራችሁን ስትቆዩ ዝግጅታችንን ላይክ፣ ሸር፣ ሰብስክራይብ እና ኮሜንት በማድረግ የከበረ ድጋፋችሁን ታሳዩን ዘንድ በአክብሮት እየጠየቅን በቀጥታ ወደ ዕለቱ አነጋጋሪው መረጃችን አመራን። በዛሬው ዕለት በኢትዮጵያ የፖለቲካ ሰማይ ስር አንድ ትልቅ ሚስጥር የአራት ኪሎውን ዙፋን እያንቀጠቀጠው ይገኛል። አሁን የምንሰማው ጩኸትና የምናየው እውነት የተለያየበት፣ ከካሜራው ጀርባ በጨለማ የሚዶልቱበት ሴራ የተጋለጠበት ወሳኝ የታሪክ ደጅ ላይ ቆመን እንገኛለን። አሁን የሀገሪቱ የፖለቲካ አየር በአስፈሪ ውጥረት ታፍኗል። የብልጽግናው አገዛዝ መጪውን ምርጫ አድርጌ ቀጣዩን የመንግስትነት ዘመንን አውጃለሁ ብሎ ቢዘጋጅም ነገር ግን መጪው ጊዜ ተስፋ ሳይሆን ከፍተኛ የስጋት ምንጭ ሆኗል። ብልጽግና በማንኛውም ሰዓት ሊፈነዳ በሚችል ፈንጂ መከበቡ ተረጋግጧል። እንደሚታወቀውና በርካታ የፖለቲካ ተንታኞች ሲናገሩት እንደቆዩት ብልጽግና ከህወሓትን በከፋ መንገድ በአጭር ጊዜ ራሱን አንቆ የሚገድል ድርጅት መሆኑ ተረጋግጧል። ዛሬ የምናወራው ስለ ተራ ፖለቲካ አይደለም። ዛሬ የምናወራው በኢትዮጵያ ኢኮኖሚው እየደማ፣ ትውልድ እያለቀ፣ መሰረተ ልማቶች እየወደሙና የዚህ ሁሉ የፖለቲካ መዘዝ መጨረሻው ሳይታወቅ ብዙዎች በልባቸው እያጉረመረሙት፣ አንዳንዶች ደግሞ በድፍረት ለመናገር እየፈሩት የወቅቱ የፖለቲካ ትኩሳት ከጫፍ ደርሷል። በዛሬው ዕለት ይህን የተመለከተ አዲስ ሚስጥርን ይፋ አድርገን ለእናንተ የምናደርሳችሁ ይሆናል። በሌላ በኩል በአማራ ጥላቻ እየናወዘ በበታችነት ስሜት የሚሰቃየውና የፋኖ መንፈስ የሚያባትተው ሽመልስ አብዲሳ በየጊዜው ነፍጠኛን ሰብረነዋል፣ አባይ ማዶ ተሻግረን ቁማሩን በልተነዋል፣ ከእንግዲህ ነፍጠኛ ከኛ ፈቃድ ውጭ መግባት መውጣት እንዳይችል አድርገነዋል በማለት በየሚዲያው የጥላቻ ትርክቱን በመንዛት አማራ የሆነ ሁሉ በየሄደበት እንደ ዶሮ ታንቆ እንዲገደልና እንዲሳደድ በማድረግ በተለይም በኦሮሚያ ክልል የሚኖሩ አማራ ተወላጆችን በሸኔ በማሳበብ የራሱን ሸኔ አቋቁሞ የሰራው ግፍና በደል ተነግሮ የማያልቅ ዘግናኝ ድርጊት መሆኑን ታሪክ መዝግቦታል። የሆነው ሆኖ ፖለቲካ ማለት አማራውን መስደብ ብቻ የሚመስለው ሽመልስ አብዲሳ በዛሬው ዕለት የእጁን አግኝቷል። በኦሮሚያ ክልል እጅግ አስደንጋጭ ሆነው መፈንቅለ መንግስት ተከናውኗል። ለመሆኑ በዛሬው ዕለት በኦሮሚያ ክልል ምን ተፈጠረ የሚለው ጉዳይ ሙሉ መረጃው በዝግጅታችን ተካቶ ወደ እናንተ የሚደርስ ይሆናል። በሌላ በኩል በአማራ ፍራቻ የሚርበተበቱ አብይ አህመድ አማራውን ከምድረ ገጽ ለማጥፋት በሚል ጦር አዝምቶ ኢንተርኔት ዘግቶ መብራት አጥፍቶ በኢኮኖሚ ክልከላ አጥር ውስጥ አስገብቶ በምድር ላይ ያሉ የተባሉ ዘመናዊ የሆኑትን የጦር መሳሪያዎች ከድሮን እስከ ታንክና መድፍ ዶሽቃ በማስታጠቅ አማራው ደጅ ድረስ ዘልቆ በመግባት አማራነትን ለማጥፋት በአብይ አህመድ ጦርነት የታወጀበትን የአማራ ሕዝብ ከመጥፋት ለማዳን ዱር ቤቴ ብለው ጫካ በመግባት ለአማራነት እየተዋደቁ የሚገኙት ነበልባሎቹና አይበገሬዎቹ የአማራ ፋኖች አማራነታቸው ሊነጥቃቸው የመጣውን ነፍሱን እየነጠቁ በዱር በገደሉ ለአሞራ ሲሳይ አድርገውት የአብይ አህመድን የከበባ አጥር ሰብረው በመሻገር በርካታ ድሎችን በማስመዝገብ በዓለም አቀፍ ደረጃ ትኩረትን መሳብ የቻሉ የዘመናችን የነጻነት ታጋይ ምልክት ሆነዋል። የአማራ ፋኖ አሁን ላይ ራሱን ከመከላከል አልፎ ወደ ማጥቃት በመሸጋገር የአራት ኪሎን አማራ ጠል ኃይል እረፍት በመንሳት እየጠዘጠዘው ይገኛል። የሆነው ሆኖ በዚህ መልኩ በውጤት ታጅቦ የህልውና ተጋድሎ ላይ የሚገኘው የአማራ ፋኖ በዛሬው ዕለት የመጨረሻ ያለውን የማስጠንቀቂያ ጥሪ ማቅረቡ ሌላኛው የአራት ኪሎ ዙፋን እንዲንቀጠቀጥ ያደረገ ታሪካዊ ክስተት ሆኖ ብቅ ብሏል። ውድና የተከበራችሁ የዝግጅታችን ቤተሰቦች አብራችሁን ስትቆዩ እነዚህንና ሌሎች በአርዕስተ ጉዳዩ ላይ ያልተካተቱ ዝርዝር መረጃዎችን ስናደርሳችሁ የሚባክኑ ሰከንዶችና የሚያስቆጭ ጊዜ እንደማይኖራችሁ በመተማመን ነው። በቀጥታ ወደ ዝርዝር መረጃችን አመራን። በዛሬው ዕለት በኦሮሚያ ክልል የተፈራው ሆኗል። ከመቀሌ እስከ ሞያሌ፣ ከሐረር እስከ ባህር ዳር፣ ከአፋር እስከ ጎንደር የበርካቶችን ትኩረት የሳበው ጉዳይ ፍጻሜውን አግኝቷል። እንደሚታወቀው የአፍሪካም ሆነ የዓለም የፖለቲካ ታሪክ እንደሚያስረዳው ከሆነ ሕዝብን በኃይል ለማንበርከክ ሞክሮ የተሳካለት መሪ የለም። መሬቱ ጠቧቸው ሰማይ ሲዳብሱ የነበሩት የዓለማችን አምባገነኖች እነ ሳዳም ሁሴን፣
ጉድጓድ ውስጥ ተደብቀው ሲያዙ እነ ጋዳፊ ከቀብሮ ጉድጓድ ተይዘው ሲገደሉ ለተመለከተ የአምባገነኖች አወዳደቅ መጨረሻው የከፋ መሆኑን ለመማር ከበቂ በላይ ነበር። ነገር ግን ከራሱም ሆነ ከትላንቶቹ አምባገነኖች አወዳደቅ መማር የተሳነውና የክልል ርዕሰ መስተዳደር ሆኖ ራሱን እንደ ፌዴራል ባለስልጣን የሚቆጥረው ሽመልስ አብዲሳ በዛሬው ዕለት በኦሮሚያ ህዝባዊ ማዕበል የእጁን እንዲያገኝ አድርጎታል። በመጨረሻም ሽመልስ አብዲሳን ኦሮሚያ ላይ አብዮቱ በልቶታል። የሆነው ሆኖ ሰላም ባለበት ግጭትን እየጠመቀ ያለ ጦርነት መኖር የማይችለውና በሰፊው የኦሮሞ ህዝብ ስም እየማለና እየተገዘተ የኦሮሞን ህዝብ ዙሪያ ገባውን በጠላት እንዲከበብ ያደረገው ለቃሉ የማይታመን ዋሾ ህዝብን ከህዝብ በማጋጨትና በማጋደል እጠቀማለሁ ብሎ የሚያስበው ጦረኛና ህዝብን ማስተዳደር ልምድና እውቀት የሌለው ደካማ ምንም አይነት የትግል መሪነት ታሪክ የሌለው ሽመልስ አብዲሳ በመጨረሻም አብዮቱ በልቶታል። በዛሬው ዕለት በኦሮሚያ ክልል ተነስ ሰሜኑ ሊወርህ ነው፣ የኦሮሞ ወጣት ራስህን አድን የሚል አዲስ የክተቱ ዘመቻ ጥሪ ማስተላለፉን ተከትሎ ህዝባዊ ቁጣ ተቀስቅሶ ሽመልስ አብዲሳ በዛው በኦሮሚያ ክልል ቢሮ ውስጥ እንዳለ መያዙና ኦሮሚያ ክልል አሁን ላይ ድብልቅልቅ ወጥቶ ሸኔ በመጨረሻም መፈንቅለ መንግስት ማድረጉን ማስታወቁ እጅግ አነጋጋሪ ሆኗል። ሽመልስ አብዲሳ በየጊዜው በአማራ ጥላቻ እየናወዘ በበታችነት ስሜት እየተሰቃየ ነፍጠኛን ሰብረነዋል፣ አባይ ማዶ ተሻግረን ቁማሩን በልተነዋል፣ ከእንግዲህ ነፍጠኛ ከኛ ፈቃድ ውጭ መግባት መውጣት እንዳይችል አድርገነዋል እያለ አማራ አዲስ አበባ እንዳይገባ ሲያደርግና አማራ የሆነ ሁሉ በየሄደበት እንደ ዶሮ ታንቆ እንዲገደል በማድረግ አማራው አዲስ አበባ እንዳይገባ ሲያደርግና ባይታወር እንዲሆን አድርጎ አማራው ላይ በምድር አሉ የተባሉ ግፎችን ሁሉ ሲፈጽም ቆይቶ በዛሬው ዕለት ግን አብዮት ልጆቿን በልታ ሽመልስ አብዲሳ መፈንቅለ መንግስት ተካሂዶበታል። ይህንን ተከትሎ የአራት ኪሎ አገዛዝ አብይ አህመድ አዲስ ትዕዛዝ ወደ ኦሮሚያ ክልል ማስተላለፉ እየተነገረ ይገኛል። በሌላ መረጃ በዛሬው ዕለት የሀገራችን ኢትዮጵያ የፖለቲካ ስበት ማዕከል ከሆነው ከአማራ ምድር የአራት ኪሎን አልጋ ያንቀጠቀጠና መላ ኢትዮጵያንን ዳር እስከ ዳር እንዲነጋገሩ ያደረገ አዲስ ታሪካዊ ክስተት ተፈጥሯል። እንደሚታወቀው ያኔው የ2010 ዓ.ም የለውጥ አብዮት መምጣቱን ተከትሎ ለውጡን በመጥለፍ በኦሮሞ ህዝብ ስም እየማለና እየተገዘተ ወደ አራት ኪሎ ቤተ መንግስት ገብቶ የስልጣን መንበሩን የተቆናጠጡ አብይ አህመድ ከአራት ኪሎ ቤተ መንግስት ተባሮ መቀሌ እንዲመሽግ የተደረገው ህወሓት ዳግም የአብይ አህመድን ስልጣን ሊነጥቀው በህዝባዊ ማዕበል ወረራ ሲከፍት አማራውን ክተት መክት በሚል በነፍሴ ድረስ ብሎ ጥሪ አድርጎ የህወሓትን ወረራ ከመከተና የአራት ኪሎውን ስልጣኑ ደምና ስጋ ለብሶ እንዲቆም የአማራውን መስዋዕትነት ከተጠቀመ በኋላ ዳሩ ግን አብይ አህመድ ከሃዲ ነውና አጎረስኩ እጄን ተነከስኩ ወርቅ ላበደረ ጠጠር ምላሽ የሆነው አብይ አህመድ በማግስቱ አማራው ላይ ጦርነት ከፍቶ የአማራ ልጆች መንገድ እንዲመሩ በማድረግ አማራውን በአማራ እያፋጀ ይገኛል። የሆነው ሆኖ በዛሬው ዕለት ከሰሞኑ እጅግ አስደማሚና እጅን በአፍ የሚያስጭኑ ታላላቅ ድሎችን እያደረገ ወደ አራት ኪሎ የሚያደርገው እንቅስቃሴ አጠናክሮ የቀጠለው የአማራ ፋኖ በመጨረሻም ለአማራ ፖሊስ፣ ለአማራ አድማ ብተናና ለአማራ ህዝብ፣ ለአማራ ብልጽግና አመራሮች የመጨረሻ ያለውን ጥሪ እንዲህ ሲል አቅርበዋል። ከነገ ጀምሮ እነዚህ አካላቶች የፋኖን ትግል በመቀላቀል እጃቸውን እንዲሰጡና ምህረት እንደሚደረግላቸው አስታውቆ ይህ ካልሆነ ግን በተቀመጠው የጊዜ ገደብ የተሰጣቸውን እድል ያልተጠቀሙ ፖሊስም ሆነ አድማ ብተና እንዲሁም ሌሎች አካላቶች አስፈላጊው እርምጃ የሚወሰድባቸው መሆኑን አሳውቋል።